ሁሉም የእንጀራ እናቶች ተመሳሳይ ወይም ደግሞ መጥፎ አይነት ሰዎች ባይሆኑም አንዳንድ የእንጀራ እናቶች ግን ከሌላ አባት ወይም ደግሞ ሌላ የእንጀራ አባት ጋር የሚያደርጉትን ግንኙነት ተከትሎ ልጃቸውን ወይም ደግሞ አባትን የሚጠሉበት መንገድ የተለየ ሊሆን ይችላል። ስለዚህ በዚህ የተነሳ ልጆች ይጎዳሉ። ማሞም በዚህ የተነሳ የተጎዳ አባቱ የሄደበትና እንጀራ እናቱ ከሌላ ሰው ጋር አጎቴ ነው ብላ ከምትዋሸው ሰው ጋር የሚያደርጉትን ፍቅር እሱንም እንጨት አምጣ ብላ ልካው የሚፈጠረውን ነገር በሙሉ በደንብ አድርጎ በምስል የሚቀርጽበት ደራሲ አዳም ረታ ማሞ በሚለው አጭር ልቦለዱ ሲሆን ይህ ልቦለድ የሚገኘው ማህሌት በሚለው የአዳም ረታ አጫጭር ልቦለዶች ስብስብ ውስጥ ነው። ማሞ የውጨጫ ተራራ ቁልቁል ያየዋል። ጅረቱ ማዶ ጉብታው ላይ የብላታ ባዩ ወልዴ 4 ማዕዘን ሰፊ ቤት የጣሪያው ቆርቆሮ አይኑ ላይ ያብረቀርቃል። የሰበሰበውን እንጨት ደግሞ ቁጭ አለ። ከሩቅ እንጀራ እናቱ ከቤታቸው ስትገባ ስትወጣ ያያል። ነጭ የሀገር ቀሚሷ ብልጭ ብሎ ይወጣና ብልጭ ብሎ ይሰምጣል። ለቡና ማፍያ ይችን ይዘህ ካልመጣ ነገርኩ። ወጥን ማሞቅ ወጥን መስራት ተለማመድ። ለአንተ ማን ይጨማለቃል? በደንብ ለቅመ ይዘና አለበለዚያ እራትን አታገኛትም። አንድ ረዥም ሰው ቤታቸው ገባ። የማታ ፀሐይ ጀርባው ላይ በርታ ጎላ አደረገችው። ወንድሜ ነው ተዋወቀው። እንጀራ እናቱ አንድ ቀን ምናሴ ይባላል ስሙ። እኔ ነኝ የምነግረው፣ አንተ አትነግረው? እኔ ወንደሰን እባላለሁ አለ ሰውየው። ወፍራም ድምፅ አለው። አፍንጫው የጭልፊት ይመስላል። ጥመም ካለው አፉ የወርቅ ጥርስ ይብለጨለጫል። ሲመሽ የኮልፌ ፀሐይ ጠልቃ ቆይታ የአቃቂ ወንዝ እንቁራሪቶች ሲደውሉ አአአ መልቀም ነው ዋናው ያለ ቅጣት ራት። ለምን ግን አባባ አይመጣም እማዬ? ለንግድ የሄደበት ሀገር ሩቅ ነው? ሩቅ ምናሴ ሩቅ እንጂ። እኚህ ወንደሰን የሚባሉት ወንድምሽ ናቸው አልሽ? ምን ነው ምናሴ? ታላቅ ወንድሜ እንደሆነ ነግሬህ ደሞ አርፈተኛ። ስታነብ ድምፅን ከፍ አድርግ። ስንነጋገር ወሬ ለመስማት ነው። ጎበዝ ተማሪ ነበርክ። ከወንድሟ ጋር ሲጫወቱ ቀና ብሎ ከተመለከታቸው አአአ መልቀም አለመርሳት ነው ብቻ። ያቺን ጭራሮ የጉቶ ፍላጭ ማታ እንዴት ስትላደረች። ያኔ አንድ ቀን ከወንደሰን ጋር ተኝተው ወንድዬ ወንድምና እህት መጋባት ይችላል? አብራው እንጨት የምትለቅም የጎረቤታቸውን ልጅ አንድ ለት ስሟ ሂሩት ነው። የምትኖረው ከአሮጊት አያቷ ጋር ነው። ከከተማ ክልል ውጭ ያለችው ሳር ጎጃቸው ተቃጥላ ቀበሌው መጠለያ ሰርቶላቸው አጠገባቸው መኖር ከጀመሩ 1 ዓመት ሆኗቸዋል። ሂሩትን ይወዳታል። ቤታቸው የተቃጠለችለት ማታ አባቱ ይዟት መጥቶ አንድ አልጋ ላይ አብረው ተኝተዋል። ተፈራርተው ሰውነታቸው ሳይነካካ ጥግ ጥግ ይዘው ነበር ያደሩት። ስሙን የሚያካክሉ ጡቶች አውጥታለች። ቤት ሀገር ይጋባሉ እባክህ። ብቻ ነገር አለ፣ ስህተት አለ። ልዩ መጥሪያውን ባያውቀውም ልትነግረው የፈለገችው ግን የደበቀችው ነገር እንዳለ ተጠራጥሯል። ፊቷ የሚስቅ የሚያሾፍ አአአ ቶሎ ከምኑ ቶሎ ለማገዶ። ፀሐይም አድርጋው በማታውቀው ፍጥነት ቁልቁል እየተምዘገዘገች መንደራቸውን ምሽት ጭር እያደረጋት ነው። አጎቴና ማማ ምን ያደርጉ ይሆን? ሂሩት ከኔ ጋር ብትሆን ትረዳኝ ነበር። ለአሁን መስቀል ግን እማማ ለምን ልብስ አልገዛችልኝ? ለራሱ አንድ ጫማና የጆሮ ጉትቻ ስገዛ የሆነ ስህተት አለ። ስሙን አያውቀውም። ብቻ የማየውን ነገር ከማሰብ ቶሎ ከምንትሱ ከቅብጥሱ ማገዶ ሰብስቦ እማማ ምድጃ ማድረሱ። ከወጨጫ ተራራ በሚንደፋደፍ ንፋስ ዛፎች ወደ መሃል ከተማው አቅጣጫ ይሰግዳሉ። ቅዝቃዜ እንደ ዝናብ ይረግፋል። አባዬ ብቅ ቢል ምን ይላሉ? እቃውን እኔ እቀበለዋለሁ። ሂሩትን ቶሎ ሂጄ ጠራትና ባልቻሉ ካንዳ አብረን ሄደን ስጋ ይዘን እንመጣለን። ወንደሰን የሚባለው ሰውዬ ካለስ ዘመዷ ቶሎ
መፍሰዝን አጥፍቶ እንዳትጮ የዳቦ እናት። ከቤታቸው አካባቢ የሴት ጩኸት በረዥሙ ከፍ ብሎ ተነስቶ ጠፋ። ትንሽ ቆይቶ ቡላ ኮት የደረበው ወንደሰን በሰፋፊው እየተራመደ ቶሎ ቶሎ ከቤታቸው እየራቀ ሄደ። በሰበሰባቸው ጭራሮች እግሩን እያከከ አየው። ማሞ ስለት ምላስ፣ የወጥ እናት፣ ጠንካራ ኩርኩም። ከዛፎቹ ከፍ ብሎ ብዙ ነጫጭ አሞራዎች ወደ ደቡብ ሲወርዱ ተመልክቶ እንጨት መልቀሙን አቆመ። ነጫጭ ላባዎቻቸው በምትጠልቅ የፀሐይ ጨረር ቅልት ብለዋል። በሰልፍ ሆነው ክንፋቸውን ሲያራግፉ ያምራሉ። ፈገግታ ፊቱ ላይ እየተፈራገጠ ሊቆጥራቸው ጀመረ። 1 2 3 4። የጎላ የሴት ጩኸት ከሰፈራቸው ረባዳ ወደ ቆመበት ዳገት እየተሳበ መጣ። መቁጠሩን አቁሞ ወደ መንደሩ ተመለከተ። እናቷን ለመጥራት የምትንጠራራ አፏን የከፈተች ጥጃ ላይ አይኑ አረፈ። ወፎቹን ለመቁጠር ወደ ሰማይ ቀና አለ። አንድ ቦታ ቆሞ የሚያራግቡ ትናንሽ ቢራቢሮዎች ይመስላሉ። 2 3 4። የአንድ ሰው ጩኸት መንደሯን ወጋት። ጥቋቁር ዳክዮች የወንዙን ጠመዝማዛ ተከትለው እየሳቁ ቁልቁል ወረዱ። ይንሳፈፉበት ወደ ነበረው አቅጣጫ ጠጠሮች ወርውሮ ውሃውን አምቦጭ አረቀ። ወንዙ የፈጠራትን ትንሽ ሐይቅ የተረበሸ የደለል ጭቃ ቀባት። መቁጠሩን አቁሞ ረዣዥም የእንጨት ጉርድራጅ በጉያው እንደያዘ የሰማውን ዋይታ መንደር ውስጥ በአይኑ ፈለገ። የብላታ ቤት ጭስ መውጫ ተለኩሷል። እንደ ሲጋራ ጫፍ ይትጎለጎላል። ባለፉት ነጫጭ ወፎች ፋንታ የሚያንቋርሩ ቁራዎች ወደ አንድ ግዙፍ ግራር በኩል ልቦናውን ሳቡት። በሰማይ ላይ ጥቋቁር መስቀል መስለው እየበረሩ በጫካው ከፍታ ተዋጡ። ቆጥሮ ወዳልጨረሳቸው ወፎች አይኑን ሲያዞር በሩቅ አየር ላይ ተሰቅሎ የሚያውለበልብ የነጭ ክር ብጣቂ መስለዋል። 1 2። መቼ ያዋጣል ይሄ? ከግልምጫው፣ ከቁጣው፣ ከምታስፈራ ሴት፣ ከሚንኳኳ ድምፅ መልቀም፣ ማገዶ መልቀም፣ ጭራሮ የእንጨት ፍላጭ። አጎንብሶ መዳከር ጀመረ። ሂሩት ከአንዲት ጓደኛው ጋር አቧራማ መንገድ ላይ መስመር ዘርግተው ሰኞ ማክሰኞ ሲጫወቱ አየ። የዳቦ እናቱ አንተ ይህን ዝላይ ናበል አባቴ ሄደ ዱርዬውን ምን እንደሆነ አያውቀውም። ዱርዬነትን ግራ እግሩ እውር ላይ አንፈራጦ ይቆማል። ድንጋጤና እልህ ደስታን ማጣት እየወረረው ዛሬ ደግሞ እውር ነው። ጥጇ እናቷን ሳታቋርጥ ትጠራለች። ሸለቋ ይበልጥ እየቀዘቀዘች ሄደች። የለቀመውን ክምር አንድ ላይ ሰብስቦ በቃጫ ማሰር ጀመረ። ክንድ ሽባ ነው። አንድ ቀን ያሰረበት ቱቻ ተፈቶበት የለቀመው ሲበታተን የዳቦ እናቱ የእንጀራ እናቱ ያለችው በጉል ትዝም አትለው ወላጅ እናቱ። ሁለተኛ ክፍልን አልፎ ሰርተፍኬቱን ሆዱ ውስጥ በሹራቡ አፍኖ በሰኔ 30 ዝናብና ጭቃ ውስጥ እየሮጠ ደቃቃ እግሮቹን ዘርግቶ ይኸው ምኑ ከእጁ ቀልባ አልጋ ላይ ወጥቶ በፍሳ ተንከባለለ። በደረቱ ተኝቶ ወደ እርሷ እያየ ወደ 3ኛ ክፍል አለፍኩ አላት። አሰማኝም እንዴ? እንደዚያ ቀን ስትስቅ አላያትም። የምትስቅ እናት ከ1 ዓመት በኋላ በልብ ድካም ሞተች። ትንሽ እንደ ህልም ትዝ ይለዋል። እናቱን በደንብ አያውቃትም፣ ግን ልጇ ሲያሸንፍ በደስታ የምትፍነከነክ እናት። ቢያድግ ልጅ ዶክተር ይሆናል ትል ነበር እናቱ። ፈገግታዋን እንደ ህልም ትንሽ ያስታውሳል። ዋናው ነገር ግን የሰበሰባትን እንጨት ቶሎ አስሮ መሄድ ነው። አሊያ እራት የለም፣ አሊያ ቁጣና እሳት ነው። ፍንጭት ጥርስ ይፈራል። እንጀራ እናቱ ፍንጭት ጥርስ አላት። ጥጇ ስትሮጥ ቆይታ ከጥሻ ውስጥ ከመጣችው እናቷ ጉያ ተሸጉጣ የእናቷን ጡት መጥባት ጀመረች። አፉ ውሃ ሞላ። ጨለማ በአስፈሪ ጥፍሩ ምድርን ማነቅ ጀምሯል። በቤቱ የፊት ለፊት በር የኤሌክትሪክ ብርሃን ወጥቶ ተዘርግፏል። ፍንጭት ይጠራል። የፊት ጥርሷ የወለቀ ሂሩትን ሲያያት
ፍንጭት መስላው ፈርቷት ይሸሻት ነበር። አዲስ ጥርስ ማብቀል ስትጀምር ተጠጋት። የሴት ጓደኞቹ ዘፈን አዘውትረው ከሚጫወቱባት ጠፍጣፋ ረባዳ ቦታ በአየር ውስጥ እየጋለበ መጣ። እቴም እቴ የሎሚ ሽታ አለሽ ማታ ምንም አላለኝ፣ ትዳሩ ፈቶ ልውሰድሽ አለኝ ማላ ማላ። አግድም የሚነፍስ ነፋስ ከፊሉን ስንኝ ጎርዶ አስቀረው። ቶሎ ቶሎ መልቀም ከቁጣው ከምንትሱ። ከብላታ ቤት በራፍ ፊት ለፊት የቆመ አሮጌ ኦፔል ክላክስ በረዥሙ ነፋ። የደከሙ የፊት መብራቶቹ የጠቆረ የብረት በር ላይ ያበራሉ። የእንጀራ እናቱ ወንድም አሮጌ ቮልስዋገን ይዞ መጥቶ ነበር። አንድ ቀን አንሸራሽሮታል። መሳለሚያ ድረስ ወስዶታል። ብቻ አልወደደውም። ቢርቀው ቢሸሸው ደስ ይለዋል። ግን በመኪና መሄድ ምን እንደሚመስል ማወቅ ፈለገ። ለሂሩት ለጓደኞቹ ለማውራት ከመሳለሚያ እስከ ቤቱ በእግሩ ተመለሰ። ቮልስዋገን የአጎቱን የመሰለ ሲያይ ይፈራል። ረጅም ርቀት፣ ረጅም የእግር መንገድ ይታየዋል። የእንጀራ እናቱን ወንድም ፈራው። ባለ ቮልስዋገኑ እቤት ውስጥ ካለ አይገባም። ገና ካልመሸ እውጭ የሰለቸውን ጨዋታ ይጫወታል። ሂሩትን ከቤቱ አይጠራና ከጨለመ ቀስ ብሎ ጓዳ ገብቶ መኝታው ላይ ይጋደማል። ወይ ይተኛል፣ ወይ እናቱና አጎቱ የሚጫወቱትን ሲሰማ ያናውዛል። ይበርደዋል፣ ይንዘፈዘፋል። ከሌላው ክፍል የሚሰማውን የሁለት ሰዎች ትንፋሽ እያዳመጠ እንባው እንዳይመጣ አይኑን በትራሱ አጣብቆ ጉሮሮ ውስጥ የሚሽከረከረውን የለቅሶ ሳቅ ወደ ሆዱ ይውጣል። ሂሩት የእንጀራ እናት መሆን ትችላለች። ልጄ ሲያድግ ዶክተር ይሆናል ታያለ ደግሞ ሙሉ ጥርስ፣ ትንፋሽ የሚያሳጥር ሳቅ፣ የእናት የፈገግታ ዳንስ። አይ ከጥፊው ከልክፍቱ ከምንትሱ ቶሎ ብሎ ወደ ቤት መግባቱ። ከዋክብት ወደ ጨለመች ምድር ማፍጠጥ ጀምረዋል። ኩርማኗ ጨረቃ ያሸለባት ትመስላለች። ከመንደሩ የሚፈልቀው የእንጨት ጢስ ሽታ ዳገቱን እየታከከ ወደ ኮረብታው ጫፍ ይንፏቀቃል። ምን ትል ይሆን? አንተ ብለህ ነገ አምጣልኝ አልኩ። ብዙ እንጨት የለም እማዬ፣ ደግሞ ብዙ የለም ይለኛል። ሌላው ከየት አመጣ? ተይው እባክሽ ብዙ እንትን አትበይው ይላል አጎት። ቢሆንም አይወደውም። ቢያባብለውም ዛሬ ብትነካኝ እጮሃለሁ፣ እሪ ያገር ያለ እላለሁ፣ ቀበሌ ሄዳለሁ፣ ወይም በድንጋይ እግሯን ወገቧን በበር እየሾለኩ አጎቴንም ጭምር። ፈገግ አለ ማሙ ቁልቁለቱን እየወረደ ወደ ቤቱ። ቡራኬ አንዲት መከራዋን የሚያሳዩት አሮጌ ሬዲዮ አለቻቸው። ለጌጥም ይሁን ለአዋራ መከላከያ ለጋሻነት አተር ስራ የተለጠፈች ዳንቴል እላይዋ ላይ ጣል ያረጉባታል። የተለያዩ አገልግሎት ያሏቸው 3 የብረት ጡቶች አሏት። ዳንቴሏ ጉያ እጆቻቸውን ሲከቱ የፈቷቸው ሚስታቸው ትዝ ይሏቸዋል። ትናንሽ ጡቶች ነበሯቸው። እሑድ ከሰዓት ሬዲዮናቸውን ከፍተው በማንገቻ አዝሏት በቀስታ እየተራመዱ አውራ መንገድ ላይ ይመላለሳሉ። የሚኖሩት ብቻቸውን ነው። የአናቱ መስመር እንደ ጭራቅ ጥፍር የገጠጠ አጥራቸው ስር ረጃጅም እግሮቻቸውን እያከኩ ተክዘዋል። ደህና ዋልክ አሉት ቅልጠሞቻቸውን መተላለፊያው መንገዱን እስኪዘጉት ድረስ ዘርግተው። ደህና አባት አልጻፈም አሁንም? አዛውንቶችን ቢፈራም ቡራኬን አይፈራም። ሁልጊዜ ከአባቱ ጋር ተቀምጠው እየተጫወቱ ሲያመሹ ያይ ነበር። ፊቱን ወደ እሳቸው አዙሮ በአሉታ ራሱን ነቀነቀ። ወደ ክፍለ ሀገር ለንግድ ሲሸሽ አባቱ ቡራኬ በእድሜ የተሸረሸረ ፊታቸውን ፈገግታ ቀብተው ይህ አባት ዋዛ አይደለም ብለውታል። ከመንደሩ አንዲት ሬዲዮ ዜማ ብቅ ብላ ጠፋች። በምላሱ በስሜቱ ቆነጠጣት። የታጠሩ ቤቶች መሃል እየዘፈነ ሄደ። ጸጥታ ነው። አንዳንዴ ብቻ በጨለማ ቤቶች መሃል የሚተላለፍ ሰው ውልብ ይላል። የብላታን ግቢ አለፈ። ሽቅብ በተወጠረ የሲሚንቶ በረንዳቸው ላይ በረጅም ሰውነታቸው ተቆልለዋል።
ጋቢ ተከናንበው አሮጌ ሶፋ ውስጥ ለተወሸቁ ሚስታቸው ያወሩላቸዋል። እያኩተመተሙ ገቡ። ጸጥ። ከቤታቸው ትንሽ ራቅ ካለው መጫወቻ ቦታ ሲደርስ አናቱ ላይ የተሸከመውን እንጨት ጥሎ አረፍ አለ። ወደ ቤቱ አቅጣጫ ተመለከተ። በሩ እንደተከፈተ ነው። አልተለመደም። ወይ አጎት የለም ወይም ወደ ደጃፉ አፈጠጠ። ጾታቸው የማይታወቅ ሁለት ሰዎች ተከታትለው ገቡ። ወይም አባት መጥቶ ይሆናል። ቤቱ ራቀው። አባባ ከመጣ እንዴት ቡራኬ አላወቁ? አልመጣም። ቤታቸው ፊት ለፊት እንጨቱን ዘርግፎ በር አንኳኳ። ሰውነቱ በትንሹ ተንቀጠቀጠ። ጧ ጧ ጧ። በድንገት በፍጥነት ወደ ግራ ከተበረገደ በር የብር አምባር ያጠለቀ ቀጭን እጅ ፊቱ ላይ በጥፊ። እንዴት እስካሁን ታመሻለህ? መስከረም ሲጠባ አትመጣም? ዝም ይላታል። ደግሞ ይጋገራል። ዝም ይላታል። ደግሞ ይጋገራል። ይዝጋቴ። ጭጭ በል ወደዚያ ጋር አስገባው። ድንጋይ ራስ። ማዬ አይደለም እኮ ሩቅ መሄድ ያስፈራል። ምን? አንተን የሚያክል ጎረምሳ፣ የ11 ዓመት ጎረምሳ ያስፈራል እኮ። እሽ አለችው ጣቷን አፏ ላይ አርጋ። እሽ መናገር ተሳነው። ምን ታያለህ? ግባ። ወዲያው ከቤቱ በታች ተንደርድሮ ወርዶ ድንጋይ ፈለገ። በትልቅነቱ ከእጁ የሚበልጠውን አንስቶ በበሩ አቅጣጫ ወረወረ። እንጀራ እናቱ በፍርሃት ስትዘጋ እንደ ነጋሪት ጮኸ። በድንጋይ የተመታው በር። እንጀራ እናቱ ወደ ውጭ መዝለቅ ፈርታ ለድምጿ ያህል ብቻ በሩን ከፍታ የእርግማን ዝናብ አወረደች። ከዚህ የባሰ መልስ መጠበቅ ፈርቶ ሬዲዮናቸውን አዝለው በቤታቸው አጠገብ ሲያልፉ ሁኔታቸውን ቆመው ያዩ ወደ ነበሩት ቡራኬ እየሮጠ ሄደ። ረዣዥም እግሮቻቸው ስር ቆመ። ሙጥኝ ያዘ ጉልበታቸውን። ወፍራም የሚያላግጥ ሳቅ ወደ እንጀራ እናቱ አቅጣጫ ሰፊ አፋቸውን በርግደው ወረወሩ። ቡራኬ። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።